ቀኑ አርብ ምሽት ነው። ዝናብ ይዘንባል። አንተ ስልክን አጥብቀህ ይዘሃል። ላለፉት 3 ሰዓታት የት ነሽ፣ ለምን ስልኩን አታነሽም የሚሉ መልእክቶችን እየላክ ነው። መልእክቱ እንደደረሰ ስልክ ያሳይሃል፣ ግን ምላሽ የለም። አንተ ለሷ ብለህ ጓደኞችን ትተሃል። ለሷ ብለህ ብዙ ነገር አቁመሃል። ባለፈው ሳምንት የደሞዝክን ግማሽ ለልደቷ ስጦታ አውጥተሃል። አንተ የምታስበው ይህን ሁሉ ካደረኩላት ትወደኛለች፣ ታከብረኛለች ብለህ ነው። ግን እውነታው ይሄ አይደለም። እሷ አሁን ያለችው ሌላ ቦታ ነው፣ ካንተ ተቃራኒ ከሆነ ወንድ ጋር። አንተ እንዴት ታደርጋለች ብለህ ስትጨነቅ፣ እሷ ግን ስላንተ ጨርሶ አታስብም። ለምን እንደሆነ ታውቃለህ ወንድሜ? አንተ የተሸወድከው ሴቶችን በመውደድ ሳይሆን ሴቶች ምን እንደሚፈልጉ በሚነገረው የተሳሳተ ተረት በማመንህ ነው። ዛሬ የምነግርህ 9 እውነታዎች ልክ እንደ መራራ መድኃኒት ሊሰሙ ይችላሉ። ግን ይሄን ካልዋጥከው ህይወት ሙሉ እንዲህ በዝናብ ውስጥ ስልክህን እያየህ ለምን ስትል ትኖራለህ። ዛሬ ከስሜታዊነት ወጥተን በሳይንስና በዝግመተ ለውጥ ስነ ልቦና የታገዘውን ማንም የማይነግርህን የሴቶችን እውነተኛ ማንነት እንፈትሻለን። በተለይ ነጥብ ቁጥር 7 እና 9 ላይ ስንደርስ እስካሁን የኖርክበት ዓለም ተገልብጦ ይታያል። ዝግጁ ከሆንክ መጋረጃውን እንግለጠው። የመጀመሪያው ነጥብ የታማኝነት ውሸት ነው። የኢትዮጵያ እናቶች ልጅ ሆይ ለአንድ ሴት ታማኝ ሁን እሷም ትወድሃለች ብለው መርቀውህ ይሆናል። ግን በተግባር የሚሆነው ሌላ ነው። እስኪ አስበው። አንተ መኪና መግዛት ብትፈልግ ማንም የማይነዳውንና ዝገት የያዘው መኪና ያጓጓሃል ወይስ ሁሉም ሰው ተሰልፎ ሊገዛው የሚሻማው መኪና? ሴቶች በደመ ነፍሳቸው ፕሪሴሌክሽን ወይም ቅድመ ምርጫ የሚባል ፕሮግራም አላቸው። አንተ እኔ ታማኝ ነኝ ሌላ ሴት አላየሁም ስትላት እሷ አእምሮ ውስጥ የሚመጣው ይሄ ወንድ ሌላ ሴት ስለማትፈልገው ነው የሚል ጥርጣሬ ነው። አንድ ሳይንሳዊ ጥናት እንደሚያሳየው ሴቶች ቀለበት ያደረገ ወንድን የመፈለግ እድላቸው ከነጠላ ወንድ ይበልጣል። ለምን? ምክንያቱም ሌላ ሴት መርጠዋለችና እሱ ውስጥ የሆነ ጥራት አለ ብለው ስለሚያስቡ ነው። በኢትዮጵያ ባህል የሰው ምርጥ የምንላቸው ወንዶች ሌሎች ሴቶች በዙሪያቸው ያሉባቸው ናቸው። አንተ ሆን ብለህ ሴት አሳዳጅ ሆን እያልኩ አይደለም። ነገር ግን በማንኛውም ሰዓት ሌላ ሴት ማግኘት እንደምትችል ካላሳያት፣ እሷን እንደ አምላክ የምታያት ከሆነ ትንቃለች። ልታጣው የምትችለው ወንድ መሆንህ ነው እንድትጠብቅህ የሚያደርጋት። ሁለተኛው ነጥብ የአደገኛ ወንድና የደግነት ቅይጥ ነው። ብዙ ጊዜ ሴቶች ባለጌ ወንድ ይወዳሉ የሚባለው አባባል ስህተት ነው። ሴቶች የሚወዱት ባለጌነቱን ሳይሆን አቅሙን ነው። በሳይንሳዊ አጠራር ዳርክ ትሪያድ የሚባሉ ባህሪያት ያላቸው ወንዶች ለሴቶች መሳሳብን ይፈጥራሉ። ለምን? ምክንያቱም እነዚህ ባህሪያት በዱር ዓለም መሪነትንና መትረፍን ያመለክታሉ። በእኛ ሀገር አውድ ለስላሳውና ለሁሉም ሰው እሺ የሚለው ወንድ ሳይሆን ያ በራሱ መርህ የሚመራው አንዳንዴም አይሆንም ብሎ ጠረጴዛ መምታት የሚችለው ወንድ ይከበራል። ሴቶች የሚፈልጉት አንበሳን ነው። ግን የአንበሳ ለሷ ሲሆን ብቻ የሚለሰልስ መሆን አለበት። ሞንስተር አንደር ኮንትሮል የምንለው ለዚህ ነው። እስኪ አስበው፣ አንዲት ሴት በመንገድ ስትሄድ ሰው ቢሰድባት እባክህ ተወው ሰላም ይሻላል የሚል ጥሩ ወንድ ይሻላታል ወይስ ማነህ አንተ ብሎ ድምጹን ከፍ የሚያደርግና የሚከላከልላት? ሴቶች የፈለጉትን ያህል ዘመናዊ ነን ቢሉ በውስጣቸው ያለው ጥንታዊ ፕሮግራም አደገኛ ወንድ እንዲፈልጉ ያደርጋቸዋል። አደገኛ ሁን፣ ግን አጠቃቀሙን ወቅ። ሶስተኛው ነጥብ መልክ ወሳኝ አይደለም የሚለው ውሸት ነው። ይሄኛውማ የዘመኑ ትልቁ ማታለያ ነው። ውስጥ ነው እንጂ መልክ አይወስንም የሚሉ ሰዎች ራሳቸው ኢንስታግራም ላይ ማን ላይክ እንደሚያደርጉ እያየህ ነው። ሴቶች በእይታ የሚማረኩ ናቸው። ልዩነቱ የወንድ መልክ የሚለካው በፊቱ ውበት ብቻ ሳይሆን በአቋሙና ባለባበሱ ነው። ሃሎ ኢፌክት የሚባል ሳይንሳዊ ጽንሰ ሐሳብ አለ። ሰዎች ውጫዊ ገጽታው ያማረን ሰው ውስጣዊ ባህሪውም ጥሩ ነው ብለው ይገምታሉ። ጂም ስትሰራ፣ ሰውነትህ ሲገነባ፣ ቆዳ ሲጠራና አለባበስ ሲያምር ሴቶች በደመ ነፍስ ይሄ ሰው ጤናማ ዘረመል አለው ብለው ያስባሉ። ስለዚህ ወንድሜ ዛሬውኑ ጂም ጀምር። በየ2 ሳምንቱ ጸጉርህን ተቆረጥ። የቆዳ እንክብካቤ ማድረግ የሴቶች ብቻ አይደለም። ልብስ ይመጥንህ። ራስን ስትቀይር ሴቶች የሚሰጡት ክብር እንዴት እንደሚቀየር በግልጽ ታየዋለህ።
መልክን ማሻሻል ማለት ለሴቶች ብለህ ሳይሆን ለራስህ ክብር ስትል የምታደርገው ነው። አራተኛው ነጥብ የአልጋ ላይ ብቃት ጉዳይ ነው። ይህንን ነጥብ በጥንቃቄ እንየው። ሴቶች ስለ መጠን ላይ ጨነቁ ይችላሉ፣ ግን ስለ ብቃት ግድ ይላቸዋል። ይሄ እንደ ስራ ቅጥር ነው። አንድ ሰራተኛ ስራውን መወጣት ካልቻለ አለቃው ሌላ ብቁ ሰራተኛ መቅጠሩ አይቀርም። ብዙ ወንዶች ፍቅር ካለ ሁሉም ነገር አለ ብለው ያስባሉ። ይህ ስህተት ነው። ወሲባዊ እርካታ የሴቶች መሰረታዊ ፍላጎት ነው። አንተ በአልጋ ላይ የምታንቀላፋ የራስን ስሜት ብቻ የምትከተል ከሆነ ያንተን ድርሻ የሚወጣ ሌላ ወንድ መምጣቱ አይቀርም። ብዙ የትዳር መፍረስና የመወስለት ምክንያቶች ከስር ሲፈተሹ ሴቷ በቂ እርካታ ካለማግኘቷ ጋር ይያያዛል። ስለዚህ ጤናህን ጠብቅ፣ ስፖርት ስራ፣ የአልጋ ላይ ብቃትን አሻሽል። ይሄ ነውር አይደለም፣ ግዴታ ነው። ሴት ልጅን በአልጋ ላይ ማስደሰት ከቻልክ በሌላው ህይወትም ላንተ ታዛዥና አክባሪ ትሆናለች። ስድስተኛው ነጥብ ሴቶች ወንዶችን አይጠይቁም የሚለው ውሸት ነው። ሴት ልጅ ወንድ ልጅ አትጠይቅም፣ ወንድ ነው መልፋት ያለበት ብለህ ታስባለህ? እንደዛ ካልክ ተሳስተሃል። ሴቶች ወንዶችን ይጠይቃሉ፣ ግን ቋንቋቸው የተለየ ነው። አንተ ቀጥታ ሄደህ ስልክሽን ስጪኝ ትላለህ። እሷ ግን የምትጠይቅህ በምልክት ነው። አይንህን ትሸሻለች፣ ከዛ መልሳ ታይሃለች፣ በአንተ አቅጣጫ ትቆማለች። ወይም ደግሞ ጓደኛዋን እየሰማች አንተን በጎን ታያለች። እንዲያውም አንዳንዴ ሆም ብላ የሆነ ነገር ልታበላሽ ትችላለች፣ አንተ እንድታናገራት ስለምትፈልግ። ይሄ የሚሆነው ግን ያንተ ሁኔታ ሲያምር ነው። ዋጋህ ከፍ ያለ ሲመስል፣ በራስ መተማመን ያለህ ሰው ሆነ ስትራመድ፣ ሴቶች ራሳቸው መንገዱን ይከፍቱልሃል። ሴት ልጅ አልጠየቀችም ማለት በቂ ምልክት አልሰጠችም ማለት ነው እንጂ ፍላጎት የላትም ማለት አይደለም። የሴቶችን የሰውነት ቋንቋ ማንበብ መማር ይኖርብሃል። ሰባተኛው ነጥብ ሴቶች ንጹህ ወይም ደግሞ የዋህ ፍጥረታት ናቸው የሚለው ነው። ይህ ነጥብ ብዙዎችን ሊያስቆጣ ይችላል፣ ግን እውነት ነው። ሴቶችን እንደ ንጹህ የዋህና ክፋት እንደማያውቁ መላእክት አድርገህ የምታስብ ከሆነ ለመበላት ተዘጋጅተሃል ማለት ነው። በተፈጥሮ ሴቶች አካላዊ ጉልበታቸው ከወንዶች ያነሰ ስለሆነ በዝግመተ ለውጥ ሂደት ውስጥ ያዳበሩት መሳሪያ ሳይኮሎጂካል ማኒፑሌሽን ወይም ስነልቦናዊ ተንኮል ነው። ይህ የመዳን ስልት ነው። ሴቶች ራስ ወዳድ ሊሆኑ ይችላሉ። እንደ ማንኛውም ሰው ጥቅም፣ ክብርና ምቾት ይፈልጋሉ። ይህንን ካላወቅ እንባዋን አይተህ ትሸውዳለህ። እንዴት እሷ ይህን ታደርጋለች ብለህ ትደነግጣለህ። ሴቶች ህይወታቸውን ለማመቻቸት ሲሉ ስሜትን ተጠቅመው ህይወትን ሊያበላሹት ይችላሉ። ይህ ማለት ሴቶችን ጥላ ማለት አይደለም። ነገር ግን ንቁ ሁን። ከቃሏ ይልቅ ተግባሯን እመን። ሴት ልጅ አታውቅም የዋህ ናት ብለህ ስትዘናጋ ቦይፍሬንድ እያላት አንተ እኮ ወንድሜ ነህ ብላ እንደ ባካፕ ወይም ተጠባባቂ ልታስቀምጥ ትችላለች። ስምንተኛው ነጥብ ስሜታዊነትና ሎጂክን የተመለከተ ነው። ሴቶች ስሜታዊ ስለሆኑ ይበልጥ አዛኝ ናቸው የሚለው ሌላው አፈ ታሪክ ነው። እውነት ነው። ሴቶች ስሜታቸውን በይፋ ይገልጻሉ። ነገር ግን እውነተኛ መራራትና ፍትሃዊነት የሚመጣው ከሎጂክና ከመርህ ነው። ሴቶች ብዙውን ጊዜ ለራሳቸው ስሜት ቅድሚያ ይሰጣሉ። ለምሳሌ አንተን በጣም እንደምትወድህ እየነገረችህ ስሜቷ ሲቀየር ግን ያን ሁሉ ፍቅር ረስታ በአንድ ቀን ጠላት ልትሆን ትችላለች። ይህ ሶሊፕሲዝም ይባላል። ዓለምን በራሳቸው ስሜት መነጽር ብቻ ማየት ማለት ነው። ስለዚህ ከሴት ጋር ስትከራከር በሎጂክ ለማሸነፍ አትሞክር። በስሜት ነው የምታሸንፋት። እንዲሁም ደግሞ ስለተናገረችው ነገር ሳይሆን ከንግግሯ በስተጀርባ ስላለው ስሜት ተረዳ። መርህ ያለው ወንድ ሁን፣ በስሜቷ አትነዳ። ዘጠነኛው ነጥብ ጥሩ ሰው መሆን ያዋጣል የሚለው ነው። በመጨረሻም የብዙ ኢትዮጵያውያን ወንዶች በሽታ የሆነውን ጥሩ ወንድ ስለመሆን እናወራለን። ሴቶች ጥሩ ወንድ እፈልጋለሁ ይላሉ፣ ግን በተግባር የሚፈልጉት እንዲጫወትባቸው የሚያመቻቻቸውን ወንድ ነው። ዶክተር ሮበርት ግሎቨር ኖሞር ሚስተር ናይስ ጋይ በተሰኘው መጽሐፋቸው እንደገለጹት ሴቶች ጥሩ ወንድን የሚፈልጉት ለኢጓቸው ነው። መኪናዋን እንድታጥብላት፣ ብር እንድታበድራት፣ ሲደብራት እንድታናግርህ ትፈልጋለች። ነገር ግን ልቧን የምትሰጠው ፈተና ለሚፈጥርባት ወንድ ነው። ጥሩ ወንድ ስትሆን እኔ ጥሩ ከሆንኩላት እሷም ትወደኛለች የሚል ድብቅ ውል በአእምሮህ ውስጥ ይኖራል። ይህ ለሴቶች በጣም አሰልቺ ነው። ሴቶች መሪ ይፈልጋሉ፣ አይሆንም የሚል የራሱ ህይወት ያለው እሷን ለማስደሰት ከመጠን በላይ የማይለፋ ወንድን ይፈልጋሉ። እናም ወንድሜ እሷ
እሷን ከማስደሰት በፊት ራስን አስደስት። ያኔ ነው ትክክለኛ መሳሳብ የሚፈጠረው። እንግዲህ እነዚህን 9 ነጥቦች ስታይ ሴቶችን መጥላት በፍጹም የለብህም። ይልቁንም ጨዋታው እንዴት እንደሚሰራ አውቀህ ተጫዋች መሆን ይኖርብሃል። ሴቶች በባህሪያቸው የሚሳቡት ለሚመራ፣ ለዓላማው ለሚኖርና ራሱን ለሚያከብር ወንድ ነው። ስለሆነም ከዛሬ ጀምሮ ለምን አልወደደችኝም ብለህ ማለቃቀስክን አቁም። ወደ ጂም ሂድ፣ ገንዘብህን ስራ፣ ዕውቀትን አዳብር። አንተ የህይወትህ ዋና ገጸ ባህሪ ሁን። ያኔ ሴቶች የህይወትህ ማሟያ እንጂ የህይወትህ መሪ አይሆኑም። ይህ ቪዲዮ እንዳነቃ ተስፋ አድርጋለሁ። ከነዚህ 9 ነጥቦች ውስጥ አንተን ይበልጥ የነካህ ወይም ደግሞ ይሄ እውነት ነው ያልከው የትኛው ነው? በተለይ ነጥብ ቁጥር 7 ላይ ስለነገርኩህ ሁኔታ ምን ታስባለህ? ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ የቤተሰባችን አባል ሁን። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም።